ድንገት ከእንቅልፋችሁ ስትነሱ 60 ዓመታት አልፈው ሁሉም እንዳልነበረ ሆኖ ብታገኙት ምን ይሰማችኋል? ድንገት ከሞተ 1300 እና 900 ዓመታት ያለፋቸው ዘመዶቻችሁ መጥተው ያናግሯችሁ ምን ይሰማችኋል? ዛሬ የምናወራው ስለዚህ ነው። ከ400 በላይ ፊልሞች ስለተሰሩበት፣ ከ2000 በላይ መጻሕፍት ስለተጻፉበት፣ ታላቁ የዓለማችን መጽሐፍ ቅዱስ ሳይቀር ዘግቦ ስላስቀመጠው በጊዜ መጓዝ ታይም ትራቭል። በሳይንስ እምነት መሰረት እኛ ከምድር ወደ ጠፈር አልፈንም ወደማናውቀው ዓለም በብርሃን ፍጥነት ብንጓዝና በዚያው ለ10 ዓመታት ብንቆይ ምድር ላይ ሚሊዮን ዓመታት አልፈዋል ይለናል። ለዚህም ነው ወደ ላይ አንጋጠን የምናያቸው ከዋክብት ከብዙ ሚሊዮን ዓመታት በፊት የነበራቸውን ገጽታ ነው የምናየው የሚለን። አይበለውና ፀሐይ ብትፈነዳ መፈንዳቷን የምናውቀው ከ8 ደቂቃ በኋላ ነው ይለናል ሳይንስ። ለዚህም ማስረጃ ይመስላል ዘ ተርሚኔተር፣ ኢንተርስቴላር፣ ፕሪዴስቲኔሽን፣ አቬንጀርን ጨምሮ ከ400 በላይ ፊልሞች ስለ ታይም ትራቭል ተሰርተዋል። በጣም አስደናቂው ነገር ግን መጽሐፍ ቅዱስ ውስጥ በጊዜ ውስጥ የተጓዙ ጊዜን ያቆሙ ከጊዜዎች እስከ መሆን የደረሱ ሰዎች በግልጽ ተጽፈው መገኘታቸው ነው። አናስተውለውም እንጂ መጽሐፍ ቅዱስ ባለፈው ጊዜ፣ በአሁኑ ጊዜና በሚመጣው ጊዜ ምን እንደተከናወነ፣ ምን ሊከናወን እንደሆነ ፍንትው አድርጎ ያሳያል። በመጽሐፍ ቅዱስ በጊዜ ውስጥ ከተጓዙት አንዱ ንጉሡ ሕዝቅያስ እናገኛለን። ንጉሥ ሕዝቅያስ ጠላቶቹ በተነሱበት ጊዜ እርሱ በጠና ታሞ ነበርና ከሕመሙ ይፈውሰው ዘንድ እያለቀሰ ለመነ። እግዚአብሔርም ኢሳይያስን ልኮ ከበሽታው እንደሚያድነው አገሩን እንደሚጠብቅለት ነገረው። ሕዝቅያስም ይህኔ ወሳኝና አስፈላጊ ጥያቄ ጠየቀ። የመዳኔ ምልክቱ ምንድን ነው አለ። ኢሳይያስም አንተ ንገረኝ፣ የፀሐዩ ጥላ 10 ክንድ ወደፊት ብሄድ ትመርጣለህ ወይስ 10 ክንድ ወደ ኋላ ብሄድ ትመርጣለህ አለው። ሕዝቅያስም 10 ክንድ ወደፊት ብሄድ ቀላል ነው፣ ነገር ግን ጥላው 10 ክንድ ወደ ኋላ ይሄድ አለው። ወዲያውንም ጥላውን 10 ክንድ ወደ ኋላ ወሰደው። በዚህም ሕዝቅያስና ኢሳይያስ ለተወሰኑ ሰዓታት በጊዜ ወደ ኋላ ተጉዘው ነበር። ይህንን ታሪክ ስናይ ሳይንስም ደግፎት እናገኘዋለን። በጊዜ ወደፊት መሄድ በጊዜ ወደ ኋላ ከመሄድ ይሻላል። ምክንያቱም ሳይንስ እንደሚያምነው በጊዜ ወደ ኋላ ለመመለስ የብርሃንን ፍጥነት መቅደም አለብን። ሌላው በመጽሐፍ ቅዱስ በግልጽ የተቀመጠው ታሪክ የአቤሜሌክ ታሪክ ነው። በመጽሐፈ ባሮክ ላይ የተጻፈው እንዲህ ነው። የእስራኤል መጥፊያ ጊዜ በደረሰ ጊዜ መጥፋቷን ማየት የማይፈልገው አቤሜሌክ ፈጣሪ ሰምቶት አገር ሰላም ብሎ ድካም በዝቶበት የለቀመውን በለስ ትራስ አድርጎ ይተኛል። ብዙም ሳይቆይ ከእንቅልፉ ሲነሳ የሚያየው ዛፍ ቅጠሉ ሁሉ ተቀየረበት። እንቅልፍ ቀርቶኛል ብሎ ድጋሚ ሊተኛ ሁሉ ነበር። ግን የተላከውን መልእክት ወደ ኢየሩሳሌም ሂዶ ማድረስ ይኖርበታል። ኢየሩሳሌም ሲደርስ ያቺ የሚያውቃት ወርቃማ ከተማ ኢየሩሳሌም አይደለችም። እሱ የሚታየው የፈራረሰ ከተማ ነው። አንድ ሽማግሌም ማገኘና ጠየቀ። ኤርምያስ የተደ ያ ባሮክስ የተደ ኢየሩሳሌምስ ወዴት አለች አለ። ሽማግሌውም ኢየሩሳሌም ማፈራርሳ እያያት እነ ኤርምያስም ተማርከው ሄደዋል አለው። አቤሜሌክ አላመነም። የያዘውን በለስ ለሽማግሌው እያሳየ ይኸው በለስ የትኩስ ነው፣ ወተቱ ገና እየፈሰሰ ነው አለው። የርዕሳችን ወሳኙ ነጥብ እዚህ ጋር ነው። ወተቱ ገና እየፈሰሰ ገናውን የቆረጠው ይመስል ነበር። ሽማግሌውም ወደ በለስ ዛፎች እያሳየው አሁን ገና በለሱ ማፍሪያው ጊዜ እንዳልደረሰና ኢየሩሳሌምም የፈረሰችው ከዛሬ 66 ዓመት በፊት እንደሆነ ነገረው። በለሶችን ሲያይ አቤሜሌክ አመነውና ፈጣሪውን አመሰገነ። አቤሜሌክ ለአንድ አፍታ ነበር የተኛው። ከዚህም በተጨማሪ ከ66 ዓመታት በኋላን እንኳን በለሶቹ ሳይደርቁ ይዟቸው ነበር። ከዚህ የምንረዳው አቤሜሌክ 66 ዓመታት ተኝቶ ሳይሆን በጊዜ ወደፊት 66 ዓመታትን ተጉዞ ነው። ምክንያቱም እንቅልፉን እንዳልጨረሰና በድጋሚ መተኛት እንደፈለገ መጽሐፉ በግልጽ ይናገራል። ሌላው ታላቁ ክስተት ደግሞ በገባዖን ሰማይ የተፈጸመው የጊዜ መቆም ወይም ታይም ፍሪዝ ነው። ኢያሱ ከጠላቶቹ ጋር እየተዋጋ ባለበት እግዚአብሔር ጠላቶችን አሳልፌ በእጅ ሰጥቻለሁና አትፍራ አለው። ኢያሱም ጠላቶቹን ተበቅሎ እስኪጨርስ ሊጨልምበት ቢሆን ፀሐይ በገባዖን ሰማይ ላይ፣ ጨረቃም በኤሎን ሸለቆ ትቁም ብሎ ተናገረ። እንዳለውም ሆነለት። ይህም በጊዜ ከመጓዝ በላይ ጊዜም ባለበት ማቆም የተቻለበት ሰዓት ነበር። ከዚህም በላይ የሚያስደንቅ ታሪክም ነገራችሁስ እስከ ዛሬ ድረስ አልሞቱም ተብለው የሚነገርላቸው ወደፊት በሐሳዊ መሲህ ዘመን እንደሚገለጡ እነሱ ከተሰወሩ ከ1000 ዓመታት በኋላ የተነሳው ቅዱስ ዮሐንስ ወንጌላዊ የመሰከረላቸው ሄኖክና ኤልያስ ከጊዜ ውጭ እንደሆኑ ወይም በሳይንሱ አጠራር ታይም ባውንደሪ ክሮስድ አድርገው ሌላ ዩኒቨርስ ውስጥ እንደሚገኙ፣ በመንፈሳዊ ዓለም አጠራር ደግሞ ወደ ብሔረ ሕያዋን ውስጥ የመሬትን የጊዜ አቆጣጠር አልፈው ተጉዘው እንደሚሆን ይነገራል።
ምናልባትም ብዙ ሺህ ዓመታትን ተጉዘው ወደፊት የሚነሳውን አንቲክሪስት ለመጋፈጥ በአካል ተከስተው ሊያስተምሩ እንደሚችሉ መጽሐፍ ይናገራል። እስካሁን ካየነው እጅግ የረቀቀና ከሰው ልጅ አእምሮ በላይ የሆነ ክስተት የተፈጠረው ደግሞ የዛሬ 1985 ዓመት ነው። ኢየሱስ ክርስቶስ በደብረ ታቦር ተራራ ሳለ ሐዋርያትም ተኝተው ሳለ ድንገት ታላቅ ብርሃን ሆነ። ፈጣኑ ጴጥሮስም ጠጋ ብሎ ሲያይ ሞተ ከተባለ 1300 ዓመታት የሆነው ሙሴ 900 ዓመታትን ያስቆጠረው ኤልያስ ወደፊት በዕለተ ምጽአት በግርማ ሞገስ የሚመጣውን ክርስቶስ አሁን በአካል ከሚያዩ ጴጥሮስ ጋር አንድ ላይ አምጥቶ አዋህዶ ለሐዋርያቱ አሳያቸው። ይህም በሳይንሱ ዓለም ታይም ኮሊዥን ተፈጠረ ይባላል። እናንተ ብትሆኑ ወደፊት ወይም ወደ ኋላ የሚትሄዱበት ማሽን ቢኖራችሁ ማንን ማግኘትና ማናገር ትፈልጉ ነበር? መልሳቸውን ኮሜንት ላይ ጻፉልኝ።